በበርካቶች ጥያቄ መሰረት በቲክቶክ የጀመርነው ከ50 ሺህ ወጣቶች ጋር የቢዝነስ ኔትወርክ በመፍጠር 50 ሺህ ወጣቶችን ሚሊየነር የሚያደርግ የሶሻል ኢንተርፕረነርሺፕ ስልጠና በዚህ የዩቲዩብ ቻናል ሙሉውን የምንለቀው ይሆናል። ያው እንደምታውቁት በቲክቶክ በጣም አጭር ቪዲዮዎችን ነው መልቀቅ የሚቻለው። በዛ ላይ ደግሞ ጀስት እዛ ያለው ኮሚኒቲ ቲክቶክ ላይ ያለው ኮሚኒቲ ረዥም ቪዲዮ ተመልክቶ እውነት ለመናገር ቁም ነገር ከመውሰድ ይልቅ የሚያዝናናና በጣም አስቂኝ ነገሮች ላይ ነው ትኩረት የሚያደርገው። ሶ ዩቲዩብ ላይ ቁም ነገር ፈልጋችሁ ለምትመጡ እንዲሁም ይሄን ቪዲዮ በአጋጣሚ እየሰማችሁ ከሆነ እጅግ በጣም ጥሩ እድል ላይ ነው ያላችሁት። ምክንያቱም ይሄ ቻናል በዋናነት ሀሳብ ያላቸውን ወጣቶች ፋይናንስ የሚያደርጋቸው ተቋም በማጣታቸው እንዲሁም ደግሞ በርካታ ባለሀብቶች አዲሱን የገበያ ስርዓት አዲሱን የንግድ ሲስተም ባለመረዳት ኦፍኮርስ በርከት ያሉት ደግሞ ሪስክንም ከመፍራት አኳያ ገንዘባቸውን በተገቢው መንገድ ኢንቨስት ሲያደርጉ አይስተዋሉም። ከዛ ይልቅ ሁሉም ቢዝነስ ኦነሮች ትኩረት የሚያደርጉት ሌዚ ኢንቨስትመንት ሌዚ ቢዝነስ የምንላቸው ነገሮች ላይ ነው። ከነኚህም ውስጥ ለምሳሌ ባንክ ውስጥ ማስቀመጥ ሊሆን ይችላል፣ ህንፃ ሰርቶ ማከራየት ሊሆን ይችላል፣ ተሽከርካሪዎችን፣ መኪናዎችን፣ ሞተሮችን፣ ባጃጆችን ልክ እንደ ሀብት በመቁጠር እዛ ላይ ኢንቨስት ሲያደርጉ ይስተዋላሉ። እነኚህ ግን በእርግጠኝነት እንደ አንድ ቢዝነስ እና ኢንቨስትመንት ኮንሰልተንት የምነግራችሁ ነገር ዶሳር ሌዚ ቢዝነስ ነው የሚባሉት፣ ሌዚ ኢንቨስትመንት ነው የሚባሉት እነኚህ ነገሮች። ከዛ የተሻለ ትርፍ ሊያስገኝ የሚችል ኢንቨስትመንት አለ። ሶ የእኔ ዋና ትኩረት የሚጀምረው ይሄን ችግር ከመረዳት ነው ማለት ነው። ይሄንን ችግር ከመቅረፍ ነው። ሶ ወደ ትልልቅ ቢዝነስነት ሊቀየር የሚችል ሀሳብ ያላቸውን ወጣቶች በባለ ሀብቶች እና በፋይናንሻል ተቋማት በባንኮች ሊሆን ይችላል፣ በማይክሮ ፋይናንሶች ሊሆን ይችላል፣ በነሱ ፋይናንስ እንዲያደርጓቸው ማገዝ የኔ ዋነኛ ስራዬ ነው። ሶ ሀሳብ ይዞ የሚቆዝም ወጣትና ኢንቨስትመንቱን ካለመረዳት ብሩን ገንዘቡን ሌዚ ኢንቨስትመንት ላይ የሚያውል ባለሀብት እንዲገናኙ ማድረግ ነው የኔ ዋና ትኩረት ዋና ዓላማ። ከዚህ አንጻር ከጎኔ እንድትቆሙ ፈልጋለሁ ማለት ነው። ሶ ስልጠናውን በትክክል ከወሰዳችሁ እነኝን 4 መሰረታዊ ጥቅሞች ታገኛላችሁ። ከነዛ ውስጥ የመጀመሪያው ሀሳባችሁን ወደ ተጨባጭ ቢዝነስ እንቀይረዋለን። ሁለተኛ ከዚህ በፊት የነበራችሁ የቢዝነስ እና የኢንቨስትመንት እውቀት በሙሉ በእጥፍ እንዲጨምር እናደርገዋለን። ሶስተኛ የማህበረሰብን ችግር የሚፈታ ሶሻል ኢንተርፕረነር ትሆናላችሁ። ምንም ጥያቄ የለውም። ቢዝነስ ብቻ ሳይሆን ማህበረሰብንም የሚያግዝ ማህበረሰብንም ሰፖርት የሚያደርግ ኢንተርፕረነርስ ትሆናላችሁ ማለት ነው። አራተኛና በጣም ወሳኙ ነገር ደግሞ እኔና ቲሞቼ እኔ ራሴ የምሳተፍበት የቢዝነስ ኮንሰልተንሲ ቢዝነሳችሁን እናማክራችኋለን። ኢንቨስትመንታችሁ ላይ በደንብ ፎከስድ ሆነን እንሰራለን። ልብ በሉ ይህንን የምናደርግላችሁ እውነት ለመናገር በነፃ ነው። ግን በነፃ የሚሆነው ስልጠናውን በትክክል ለወሰደና ከእኛ ጋር አብሮ መስራት ለሚፈልግ ቢዝነስ ኦነር ሊሆን ይችላል፣ አይዲያ አለኝ ለሚል ወጣት ሊሆን ይችላል። ለነዛ እነኝን ነገሮች እናደርጋለን ማለት ሶ እዚህ ድረስ እያዳመጣችሁኝ ከሆነ ሰብስክራይብ በማድረግ የ50 ሺህ ፋሚሊ አባል ትሆናላችሁ ማለት ነው። ከ50 ሺህ ወጣቶች ጋር የቢዝነስ ኔትወርክ የምንፈጥርበትን ይህን ቻናል ማሳደግ ይጠበቅብናል። ሶ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት በማድረግም ሀሳብና አስተያየቶቻችሁን በመስጠት የኢንጌጅመንታችንን እንድታሳድጉ ትፈልጋለሁ ማለት ነው። ሶ አሁን ወደ ዋናው ሀሳባችን እንገባለን። ሶሻል ኢንተርፕረነርሺፕ እና ቢዝነስ የሚያመሳስላቸው ነገሮች እና የሚያለያያቸው ነገሮች ምንድን ናቸው? ሶ ዋት ዳዝ ሚን ሶሻል ኢንተርፕረነርሺፕ፣ ዋት ዳዝ ሚን ቢዝነስ? በእኛ ሀገር ቢዝነስ ሲባልስ ምን ማለት ነው? በእርግጥ ቢዝነስ ማለት ጀስት ትርፍን ማሳደድ ትርፍን ማጋበስ ብቻ አይደለም። እውነት ለመናገር ያ ቢዝነስ አሁን አይሰራም። ቢዝነስ ማለት የአንድን ማህበረሰብ ህይወት በተጨባጭ መቀየር ማለት ነው። ለምሳሌ በአካባቢያችን በርካታ ችግሮች ልናስተውል እንችላለን። ላይክ ለምሳሌ አንዱ ድህነት ሊሆን ይችላል፣ የተዛባ ኢኮኖሚ ሊሆን ይችላል። ሞስት ፕሮባብሊ ይሄ ኢንካም ኢኒኳሊቲ ቢትዊን ዘ ሪች ኤንድ ዘ ፑር የምንለው ማለት ነው። ከዛ አለፍ ስንል ደግሞ የአየር ንብረት መቀያየር አለ። እሱም በጣም የሚያሳስብ ነገር ነው። በየጎዳናው የወደቁ ህፃናት፣ አዛውንቶች፣ እሱም ችግር ነው። እኛ ሀገር በጣም ብዙ ችግር መጥቀስ እንችላለን። ይሄ የከባቢ አየር መበከል ምናምን የሚባለው ችግር ትንሽ እኛ ሀገር እንደ ሌግዠሪ ስለሚወሰድ ነው ከዛ ፐርስፔክቲቭ ብዙ እንትን የማንለው። ሶ በጣም ብዙ ችግር መዘርዘር እንችላለን። ከነዛ ችግሮች መርጠን የምንችለው ላይ ጀስት ኢንቨስት ማድረግ ነው። እስኪ እናንተ በአካባቢያችሁ የምታስተውሉት ችግር ካለ
እነሱንም ኮመንት ላይ ልጽፉልኝ ትችላላችሁ። እዚህ ጋር ግን አንድ መጠየቅ የምፈልገው ጥያቄ እናንተን እነኚህን ከላይ የዘረዘርኳቸውን ችግሮች ማን ይፍታቸው ብላችሁ ታስባላችሁ? ማለት መንግስት ነው ወይስ ኢንተርፕረነሩ ወይስ ቢዝነስ ኦነሩ ወይስ ደግሞ ወጣቱ? እስኪ ማን መፍታት ያለበት ይመስላችኋል? መንግስት አይደል የምትሉኝ? መንግስት ነው። ኦፍ ኮርስ መንግስት ግን ለብቻው ይችላል ወይ ነው ዋናው ጥያቄ። መንግስት እንደነኚህ አይነት በጣም የቆዩ ችግሮችን መፍታትስ ይችላል ወይ ለብቻው? ሶሻል ኢንተርፕረነር የሚያስፈልጉን እንግዲህ እዚህ ጋር ነው። ኦኬ ሀሳብ ያለው ሀሳቡን ይዞ ይመጣል። ገንዘብ ያለው ደግሞ ገንዘቡን ኢንቨስት ያደርጋል። በተመሳሳይ መንገድ በጣም በአጭር ጊዜ አገራችን ቡም የምታደርግበት እድል ይፈጠራል ማለት ነው። በዚህ መንገድ የማህበረሰብ ህይወትን በተጨባጭ ሲቀየር ታያላችሁ። በተመሳሳይ መንገድ ደግሞ ጀስት ኢንተርፕረነሮች በመኖራቸው ምክንያት ኦኬ ቢዝነስን በተመሳሳይ መንገድ መስራት እንድንችል ያደርገናል ማለት ነው። ይሄ እጅግ በጣም ወሳኝ ነገር ነው። ይሄ አንደኛው ትርፉን ብቻ ሲያሳድድ፣ ቢዝነስ ኦነሩ ትርፉን ብቻ ሲያሳድድ፣ ሶሻል ኢንተርፕረነሩ ደግሞ የማህበረሰብን ህይወት ለመቀየር በተጨባጭ ይሰራል ማለት ነው። ከዚህ በፊት እናንተ የምታውቋቸው የትራዲሽናል ኢንተርፕረነርሺፕ ጽንሰ ሀሳብ እና አሁን እኔ ይዤ የመጣሁት የሶሻል ኢንተርፕረነርሺፕ ጽንሰ ሀሳብ የሚለዩት በእነኚህ ነገሮች ነው። በዋናነት ቢዝነስ ኦነሮቹ ጀስት የሚፈልጉት ነገር ምንድን ነው? በቃ ባይ ኤኒ ሚንስ ፕሮፊት ጀነሬት ማድረግ ላይ ነው። ኦኬ ፕሮፊት ማክሲማይዝ ማድረግ ላይ ነው በየአመቱ ግባቸው። ሶሻል ኢንተርፕረነር ግን በተመሳሳይ መንገድ ቢዝነስ ይሰራል ግን ዋና ግቡ ደግሞ የማህበረሰብን ችግር እንዴት እንፍታው፣ ለዘላለም የተቸገርንበት የሆነ ችግር አለ፣ ያንን ችግር አጥንቶ እዛ ላይ የኤክስፐርቲስ ኖሌጁን አፕላይ በማድረግ ያንን ችግር ይፈታል ማለት። እውነት ለመናገር በእኛ ሀገር በጣም በሚያሳዝን ሁኔታ ከገበያ ጠፋ ሲባል የሆነ ዘይት ወይም ስኳር እንኳን ቢጠፋ ኮምፕሊትሊ ሂዶ ስቶር የሚቆልፍ ነጋዴ ያለበት ሀገር ነው። በዚህ ደረጃ ናቸው የኛ ቢዝነስ ኦነሮች። እጥረት እኮ ገበያ ላይ እጥረት ይከሰታል። ሾርቴጅ አለ ሲባል ጀስት እንደውም ማድረግ የነበረብን ከስቶር እያወጣን ለኮሚኒቲው ነበር መስጠት የሚጠበቅብን አይደለም። እኛ ሀገር ግን ምንድን ነው እየተደረገ ያለው? እንደገና ስቶር ነው ሄደን የምንቆልፈው። እንደዚህ አይነት ቢዝነስ ኦነሮች ገጥሟቸው አያውቁም። ሶሻል ኢንተርፕረነርስ የሚያስፈልጉን እንደነኚህ አይነት ችግሮችን ኮምፕሊትሊ ለመፍታት ነው ማለት ነው። ሶሻል ኢንተርፕረነር እንደዛ አይነት ነገር ጋር ፈጽሞ አይተዋወቅም። ኦኬ ኮምፕሊትሊ ምንድን ነው የሚያደርገው? ችግር አለ ከተባለ ያንን ችግር ለመፍታት ነው እንጂ የሚሄደው ችግሩን ለማባባስ አይሄድም ማለት ነው። ለእኛ ሀገር ኢንተርፕረነርስ አሉ፣ ሶሻል ኢንተርፕረነርስ ግን የሉም ማለት በሚያስችል ደረጃ ላይ ነው ያለ ነው። እስኪ እናንተ የምታውቋቸውን የሶሻል ኢንተርፕረነርሺፕ ጽንሰ ሀሳብ ተጠቅሞ ሶሻል ኢንተርፕረነር የሆኑ እኛ ሀገር ካሉ የምታውቋቸው እስኪ ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሌላኛው በጣም የሚገርመው ነገር ግን በሚያሳዝን ሁኔታ ግን ብዙዎች ሶሻል ኢንተርፕራይዞችን ልክ እንደ ቻሪቲ እንደ እርዳታ ድርጅት ነው የሚቆጥሩት። ይሄ በጣም ያሳዝነኛል እውነት ለመናገር። ግን ጀስት እውነታው አንድ ሰው ሶሻል ኢንተርፕረነር ሲሆን ገንዘብ ይሰራል፣ በተጨባጭ ደግሞ የሚታይ ማህበረሰባዊ ለውጥ ማምጣት ይችላል ማለት ነው። ጀስት እሱ ብቻ አይደለም። እኛ ሀገር በጣም በሚያሳዝን ሁኔታ ሶሻል ኢንተርፕራይዞችን ብቻ ሳይሆን የፋይናንስ ተቋማትንም ጭምር እንደ ቻሪቲ የሚቆጥር ኮሚኒቲ ውስጥ ነው ያለ ነው። በጣም አፊል ሶሪ። እዚህ ጋር አንድ እውነተኛ ኤክስፔሪየንስ ልንገራችሁ። የሆነ ጊዜ ላይ ለጥቃቅንና አነስተኛ ቢዝነስ የሚውል የፋይናንስ የማድረግ ስራ ሰርተን ነበርና በጣም ብዙ ናቸው። በተለይ ሴቶቹን ነው እንደዛ ያደረግነው። አይንተን ቢዝነስ ከጀመሩ በኋላ በራሳቸው ምክንያት ኢፌክቲቭ አልሆኑም፣ ውጤታማ መሆን አልቻሉም። አይ ቲንክ ምንድን ነበር የነበራቸው አመለካከት? ኮምፕሊትሊ ተውልን እንጂ እናንተ ልትከስሩ አትችሉም እኮ ከኔ ኢማጂን ይህን ልታስቡት አትችሉም። እና ሰው ኢቭን የሆነ ፋይናንስ አድርጋችሁት ውጤት ማምጣት ግዴታ ነው። በቃ ውጤት የማያመጣ ከሆነ መጀመሪያ አይዲያው በትክክል ኢቫሉዌት መደረግ ነበረበት። በወቅቱ እኛ ያደረግነው ነገር ምንድን ነው? ጀስት ሰፖርት ማድረግ ስለመሰለን በተለይ ለሴቶች የሚውል ነበረ። ሴቶችን ፋይናንስ አደረግናቸው። በዛ መንገድ ፌል አድርገው በጣም ብዙ ጭቅጭቅ ውስጥ ገብተን ነበር ማለት ነው። እና የፋይናንስ ተቋማትን እንደ ቻሪቲ አስባችሁታል? በጣም ያሳቅቃል። እና በኋላ ላይ ምንድነው የገባኝ ነገር፣ አንድ ሰው ቢዝነስ ኦነር ለመሆን ሶሻል ኢንተርፕረነር ለመሆን ኢትስ ዘ ማተር ኦፍ የማይንድ ሴት ጉዳይ ነው እንጂ በትክክል ቢዝነስ ስለተሰጠው ፋይናንስ ስላደረጋችሁት ብቻ ሰክሰስፉል ይሆናል ማለት አይደለም የሚል በጣም እኔን ጭምር አመለካከቴን የቀየረኝ ነገር ነው ያኔ ሀፕን ያደረገው። ምክንያቱም ሰዎችን ፋይናንስ አድርጋችኋቸውም እንደገን በኋላም ሌላ እዳ የሚሆኑባችሁ ከሆነ በጣም አስቸጋሪ ነው የሚሆኑ። አይዲያውን በደንብ ኢቫሉዌት ማድረግ፣ ከዛ በኋላ ፋይናንስ ማድረግ፣ አብሮ መስራት
ኢዝ ቬሪ ኢምፖርታንት። የሚጠቅመው ለዚህ ነው። ሶ አንድ ሰው ሶሻል ኢንተርፕረነር መሆን እፈልጋለሁ ካለ በእርግጠኝነት የፋይናንስ ማጣት ላክ ኦፍ ፋይናንስ የሚባለው ሊያስቆመው አይችልም። በእርግጠኝነት ይህንን መናገር እችላለሁ። ሊያስቆመው አይችልም ገንዘብ በማጣቱ ምክንያት። ገንዘብ የሚያገኝበትን መንገድ ኢዚ ስለሆነ፣ በዛ ደረጃ ኢዚ ስለሆነ አሁን ይህንን እየሰማ ያለ አንድ አይዲያሊስት ወጣት ካለ ይምጣ፣ እኔ ጋር አብረን እንሰራለን፣ ከድርጅቶች ጋር አብረን እንሰራለን። ምንም ጥያቄ የለውም። ሶ ኢትስ ዘ ማተር ኦፍ ዩኒክነስ፣ ኢትስ ዘ ማተር ኦፍ ማይንድ ሴት፣ ኢትስ ዘ ማተር ኦፍ አደርገዋለሁ ብሎ የመነሳት ያለመነሳት ጉዳይ ነው የሚሆነው ማለት ነው። ሶ በቀጣይ በጥሩ ቪዲዮ መለሳለሁ። አንድ ሰው ሶሻል ኢንተርፕረነር ከሆነ ቢዝነስ ኦነር ከሆነ ሊያጋጥመው የሚችሉ መልካም እድሎችን ሊያገኛቸው የሚችሉ በረከቶችን እና በተመሳሳይ መንገድ ጫናዎችን ዘርዘር አድርገን እንመለከታለን። እስከዛው ግን ሰላም ሁኑ። ይህ ከ50 ሺህ ወጣቶች ጋር የቢዝነስ ኔትወርክ የምንፈጥርበት ዩቲዩብ ቻናላችን ነው። ሰብስክራይብ አድርጉ። ላይክ፣ ሼር እና ኮመንት በማድረግ ኢንጌጅመንታችንን ጥሩ ማድረግ አለብን። ይህ የዩቲዩብ ቻናል እውነት ለመናገር 100 ሺህ ሰብስክራይበር እና ከዛ በላይ ይገባዋል። ሰብስክራይብ አድርጉ። ቴንክ ዩ